ከፓሪስ ምድር ስር። ሰላም ውድ የዩቲዩብ ተመልካቾቻችን፣ ዛሬ ደግሞ አስደናቂና አስገራሚ በሆነ ቪዲዮ መጥቻለሁ። በዛሬ ቪዲዮ የምንመለከተው በፓሪስ ምድር ስር የምትገኘውን ካታኮምቦ ወይም የሙታን ከተማ በሚባል መጠሪያ የምትጠራውን ከ6 ሚሊዮን በላይ ሰው አጽሞችን ይዞ የሚገኘውን ዋሻ አብረን በዚህ ቪዲዮ እንመለከታለን። ወደ ቪዲዮ ከማለፋችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ። በፓሪስ ምድር ስር የሚገኘው ካታኮምቦ ወይም የሙታን ከተማ መቼና እንዴት ተመሰረተ? መቼና እንዴት ተመሰረተ የሚለውን ስንመለከት ካታኮምቦ የተመሰረተው በ14ኛው ክፍለ ዘመን ሲሆን የመጀመሪያ አገልግሎቱም የድንጋይ ማውጫ ሆኖ ያገለግል ነበር። በ14ኛው ክፍለ ዘመን በነበረው በፓሪስ ከፍተኛ እድገት የተነሳ በከተማው የሚገነቡ ግንባታዎችን ማለትም እንደ ቤተ መንግስት፣ የሃይማኖት ተቋም የመሳሰሉትን ግንባታዎች ለማከናወን ይረዳ ዘንድ ይህን ካታኮምቦ የተሰኘውን ዋሻ የድንጋይ ማውጫ ሆኖ ያገለግል ነበር። ይህንንም አገልግሎቱን ከ14ኛው ክፍለ ዘመን እስከ 15ኛው ክፍለ ዘመን ማለትም ለ100 ዓመታት አገልግሎት የሰጠ ትልቅ ዋሻ ነው። ይህ የድንጋይ ማውጫ ዋሻ ወደ መቃብር ስፍራ የተለወጠው በ17ኛው ክፍለ ዘመን በከተማው በተከሰተ ከፍተኛ ዝናብ ምክንያት በከተማው የሚገኙ የመቃብር ስፍራዎች የተለያዩ ወረርሽኝና የተለያዩ ተላላፊ በሽታዎችን ማምጣታቸውን ተከትሎ እንደ ሊስ ኢነሰንት ያሉ መቃብር ስፍራዎች በመዝጋት በ1780 ዓ.ም የፓሪስ መቃብር ስፍራዎች በመንግስት እውቅና አጽሞቹ በትክክል ተደርድረው በካታኮምቦ ዋሻ ውስጥ መቀመጥ ችሏል። ይህ ዋሻ ዛሬ ላይ ከ6 ሚሊዮን በላይ አጽሞችን የያዘ ነው። ዋሻው ከመሬት በታች 20 ሜትር ርቀት ላይ ሲገኝ የመንገዱ ርዝመት ደግሞ 300 ኪሎ ሜትር የተዘረጋ ነው። ዛሬ ላይ ካታኮምቦ ወይም የሙታን ከተማ በፓሪስ ከሚጎበኙ ታዋቂ ቦታዎች አንዱ ሲሆን እስካሁን ባለው መረጃ በዓመት ከ500 ሺህ በላይ ከተለያዩ የዓለም ሀገራት የሚመጡ ጎብኚዎች ይጎበኙታል። ከዚህም በተጨማሪ ካታፒለስ በመባል የሚጠሩ ከመንግስት ፍቃድ ውጪ በከተማው በተለያዩ ስፍራ ወደዚህ ዋሻ ሊያስገባ የሚችሉ መግቢያዎችን በመጠቀም የሶሻል ሚዲያ የሚሆን ቪዲዮ ለመቅረጽ ሲሉ በዚህ ዋሻ የጠፉ ብዙዎች ናቸው። ካታኮምቦ ወይም የሙታን ከተማ በታሪክ መንገድ ላይ እንደ የድንጋይ ማውጫ ሆኖ ተወለደ። ነገር ግን ዛሬ ላይ የሰው ልጅ ቅሬታ አካልን የያዘ ትምህርት ቤት ነው። በዚህ ዋሻ ውስጥ በድንጋይ ውስጥ የተደበቀ የሰው ልጅ ታሪክ እንደ መዝገብ ቀርቷል። አንዳንዶች ይህን ቦታ በፍርሃት ይመለከቱታል፣ ሌሎች ደግሞ በእውቀትና በምርምር ማየታቸው አይቀርም። በፓሪስ በታች ባለው ጨለማ ውስጥ የተደበቀው የሰው ታሪክ ይህንን ይመስል ነበር። ቪዲዮውን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየታችሁን በኮመንት አሳውቁን። በሌላ ቪዲዮ እስከምንገናኝ ፒስ